ይቅር ከማይለው ከአስከፊው የፕሌን አደጋ በተአምር ካልተረፉ በቀር በሕይወት መገኘት የማይታሰብ ነው። ያለፈው ሐሙስ ጁን 12 2025 መነሻውን ከምዕራባዊ ህንድ አህመዳባድ ከተማ መዳረሻውን ለንደን አድርጎ የተነሳው ኤር ኢንዲያ የበረራ ቁጥር ኤአይ 171 ቦይንግ 787-8 ድሪም ላይነር አውሮፕላን በተነሳ በ30 ሰከንድ ውስጥ በተነሳበት አቅራቢያ የመከስከሱ ዜና በህንድ ሰማይ ስር ከደረሱ በአቪዬሽን ታሪክ ከፍተኛው አደጋ በኖቨምበር ወር በ1996 ዓመተ ምህረት የሳዑዲ አረቢያ ቦይንግ 747 አውሮፕላን 312 መንገደኞችን አሳፍሮ 37 ሰዎችን ከያዘው የካዛክስታን ፕሌን ጋር በደመና ውስጥ ተጋጭተው 349 ሰዎች ካለቁበት ታይቶ የማይታወቅ በዓለማችን እጅግ የከፋው የአቪዬሽን አደጋ ካጋጠማት በኋላ ይህም በህንድ የደረሰ ሌላኛው ከፍተኛ ክስተት ሆኗል። በዚህ በርካቶች ባለቁበት አስከፊው የፕሌን አደጋ ሩቅ አልመው ቅርብ ያደሩት አምስቱ የአንድ ቤተሰብ አባላት በፕሌኑ በትዝታ በሚመስል የተነሱት የመጨረሻ ፎቶም ብዙዎችን ያሳዘነ ነበር። በፕሌን አደጋዎች ክስተት ላይ አጠያያቂነቱ የቀጠለው ቦይንግ በዚህ በህንድ የደረሰው የቦይንግ 787 የመንገደኞች አውሮፕላን የመከስከስ አደጋም ዓለም ትኩረቱን ወደ ተጨነቀው አምራች ኩባንያ ቦይንግ ላይ አድርጓል። ከዚህ አደጋ ክስተት በኋላም የቦይንግ የአክሲዮን የንግድ ሽያጮች መቀነሳቸው ተነግሯል። የ241 ሰዎችን ሕይወት ከቀጠፈው ከዚህ የፕሌን አደጋ ከፕሌኑ ግራ ክንፍ ፊት ለፊት ካለው የአደጋ ጊዜ መውጫ አቅራቢያ በአራተኛው ረድፍ በወንበር ቁጥር 11 ላይ ተቀምጦ ከተሳፈሩት ሁሉ ይቅር ከማይለው ከአስከፊው የፕሌን አደጋ ከሞት መትረፍ የቻለው ይህ ሰው እንዴት መትረፍ ቻለ የሚለው ዜና መነጋገሪያነቱ ሲቀጥል 11 መቀመጫ ከሁሉ የተሻለው ነበር ወይ የሚል ጥያቄን አስነስተዋል። በዚህ ፕሌን ላይ 11 የፕሌን መቀመጫ ትኬትን ማግኘቱ በሕይወትና በሞት መካከል ያለው ልዩነት ነው ሲሉ ስለ ቪሽዋር መቀመጫ እና በፕሌን ውስጥ የመትረፍ ዕድል የትኛው ነው በሚለው ጉዳይ የተሰጡ ሙያዊ ትንታኔዎችን አካተን በዚህ ፕሮግራማችን እንዳስሳለን። አብራችሁን ቆዩም። ሐሙስ ጁን 12 2025 ኤር ኢንዲያ የበረራ ቁጥር ኤአይ 171 ቦይንግ 787-8 ድሪም ላይነር አውሮፕላን መነሻው ምዕራባዊ ህንድ አህመዳባድ ከተማ መዳረሻውን ደግሞ ለንደን ጋትዊክ አውሮፕላን ማረፊያ የ5 ሰዓት በረራ አድርጎ ለመድረስ የተነሳው ፕሌን በተነሳ በ30 ሰከንድ ውስጥ በተነሳበት አቅራቢያ የሆስፒታል ህንፃ ኮሌጅ እና የሕክምና ተማሪዎች ማደሪያ በሚገኝበት መኖሪያ አካባቢ ላይ ተከሰከሰ። ከአየር ህንድ አውሮፕላን አደጋ 230 መንገደኞችን እና 12 የበረራ ቡድን አባላትን ጨምሮ 242 ሰዎችን እንዲሁም በተከሰከሰበት ስፍራ ህንፃ ላይ የነበሩ በርካታ ሰዎች ህይወታቸው አለፈ ሲሉ ስለ አስደንጋጩ ክስተት የመረጃ ዜናዎች አስተጋቡ። በተቀረጸው የቪዲዮ ምስልም ላይ እንደሚታየውም ከፍተኛ ፍንዳታና በአስፈሪ ወፍራም ጥቁር ጭስ ወዲያው የታየ ነበር። ነገር ግን የመጀመሪያ ሪፖርቶች ሁሉም መንገደኞች አለቁ እንዲያ ሲሉ ዜናውን ቀደም ብለው ቢያሰራጩትም ብዙም ሳይቆይ አካባቢ ፖሊስ ከበረራው የተረፈ አንድ ሰው ማግኘቱን ገለጸ። ከዚህ የፕሌን አደጋ በአስገራሚ ሁኔታ ብቸኛ ተራፊ የሆነው እንግሊዛዊው የ40 ዓመቱ በሙሉ ስሙ ቪሽዋሽ ኩማር ራሚሽ የተባለው ጎልማሳ ብቻ ነበር። ቪሽዋሽ ኩማር በሀገረ ህንድ የሚገኙ ቤተሰቦችን ለመጎብኘት ወደ ትውልድ ሀገሩ አቅንቶ በበረራ ወቅት በሱ ትይዩ በሌላኛው ረድፍ ተቀምጦ ከነበረው አጃይ ኩማር ራሚሽ ከሚባለው ወንድሙ ጋር ለ20 ዓመታት ወደ ኖረባት እንግሊዝ በመመለስ ላይ ነበረ። ፕሌኑ ከተነሳ ከ30 ሰከንድ በኋላ ከፍተኛ ድምፅ ተሰማ። እናም አውሮፕላኑ ወደ ምድር ተከሰከሰ። ሁሉም ነገር በፍጥነት ነበር የሆነው ሲል ከዚህ የፕሌን አደጋ ብቸኛ ተራፊ የሆነው ይህ ሰው በሕክምና ላይ በነበረበት ሆስፒታል ለመገናኛ ብዙሃን በሰጠው ቃለ ምልልስ ላይ የተናገረው ነው። በፕሌኑ በአራተኛው ረድፍ ከአደጋ ጊዜ መውጫ አጠገብ 11 የወንበር ቁጥር ላይ ተቀምጦ የነበረው ቪሽዋሽ ኩማር ራሚሽ በዚያ ቅጽበታዊ የፕሌን አደጋ ላፍታም ቢሆን እኔም የምሞት መስሎኝ ነበር። ነገር ግን አይኖቼን ስገልጥና ዙሪያዬን ስመለከት በሕይወት እንዳለሁ ተረዳሁ። ዙሪያዬ በሚነዱ የአውሮፕላን ቁርጥራጮችና በአስክሬን የተሞሉ ነበሩ። በፍርሃት ተውጬ ነበር። እናም የነዳድ ጥንቅጥ መሃል ተነስቼ መሮጥ ጀመርኩ የሚለው ቪሽዋሽ በድንጋጤ ሩጫዬ ላይ ያለው ግን አንድ ሰው ያዘኝና አምቡላንስ ውስጥ እንድገባ ካደረገ በኋላ ወደ ሆስፒታል ወሰደኝ ሲል በተአምር ከተረፈበት የፕሌን አደጋ በኋላ ለቤተሰቡ የተናገረው ነው። ሚስተር ቪሽዋሽ ኩማር ሚስትና ልጆቹ በሚኖሩበትና መምጣቱን በሚጠብቁበት በሀገረ እንግሊዝ በለንደን ከተማ ለ20 ዓመታት ኖሯል። ነገር ግን ይህ ዕድለኛ ሰው በወቅቱ በፕሌኑ ውስጥ በተለያየ ረድፍ ተቀምጦ የነበረው ወንድሙ በሕይወት ስለመትረፉ ጣፈንታ እርግጠኛ አልነበረም። የቅርብ ዘመድ የአጎቱ ልጅ የሆነው አጄይ ቫልጊ በሌስተር እንግሊዝ ለጋዜጠኞች እንደተናገረው ቪሽዋሽ በወቅቱ ደህና መሆኑን ለመግለጽ ወደ ቤተሰቦቹ ስልክ ደውሎ ነበር። ነገር ግን አብሮ ተሳፍሮ የነበረው ወንድሙ አጃይ የት እንዳለ እንደማያውቅ በመግለጽ በወንድሙ
እንዲሁም በሞቱ ሰዎች ሁሉ እንዳዘነ ተናግሯል ይላል። የ27 ዓመቱ ሌላኛው ወንድም ናያን ኩማር ራምሽ እንዲህ ብለዋል። በአሁኑ ጊዜ ሁላችንም በጣም ተረብሸናል፣ እንዲሁም በድንጋጤ ላይ ነን። አንዱ ወንድሜ ቢተርፍም ሌላኛው ወንድማችንን ግን አጣ ነው። ቪሽዋሽ ኩማር እንዴት እንደተረፈም አያውቅም፣ የሆነውን የሚያስታውስ አይመስለኝም ሲል ተናግሯል። በርካቶች ካለቁበት ከዚህ አደጋ ይህ አንድ ሰው ብቻ በህይወት የመትረፉ አስገራሚ ዜናም የዓለም አቀፍ ሚዲያው መነጋገሪያ ሆኗል። ከአደጋው የተረፈው እንግሊዛዊ ቪሽዋሽ ኩማር ከዚህ የፕሌን አደጋ በተአምር ከተረፈ በኋላ በዚያ አስከፊ የፕሌን አደጋ በመትረፉና በህይወት ስለመኖሩ ራሱን ጭምር ማመን አቅቶት በሁኔታው ግራ ተጋብቶ ይታይ ነበር። በመላ አካሉ ላይ ቀላል ጉዳቶች ደርሰውበታል፣ ነገር ግን ለክፉ የሚዳርግ አይደለም። እናም ጉዳቶቹ በሚቀጥሉት 2 ቀናት ውስጥ ሊሻለው ይችላል ሲሉ ቪሽዋሽ ኩማርን ያከሙት ዶክተር ዳቫል ጋሜቲ ለሲኤንኤን ተናግረዋል። በአህመዳባድ የሲቪል ሆስፒታል የቀዶ ጥገና ፕሮፌሰር የሆኑት ዶክተር ራጅኒሽ ፓቲል ቪሽዋሽ በፊቱ ላይ የተወሰነ ጭረትና ደም ቢታይም ጉዳቱ ቀላል ነው፣ እናም በጣም ምቹና ጥብቅ የሕክምና ክትትል በሚደረግበት ቦታ ላይ ነው ያለው፣ ምንም አሳሳቢ ጉዳት የለበትም ብለዋል። ከኤር ሂንድ የፕሌን አደጋ የተረፈው ቪሽዋሽ ከዚህ የፕሌን አደጋ እንዴት ማምለጥ ቻለ? የህንድ የዜና ማሰራጫዎች ባጋሩት የቪሽዋሽ ኩማር የመሳፈሪያ የፕሌን ትኬት መረጃ እንደሚጠቁመው ከሆነ ቪሽዋሽ ኩማር ራሚሽ በአውሮፕላኑ ግራ ክንፍ ፊት ለፊት ባለው የአደጋ ጊዜ መውጫ አቅራቢያ 4ኛ ረድፍ በወንበር ቁጥር 11 ላይ ተቀምጦ እንደነበር ነው። እናም በአውሮፕላኑ ውስጥ ከተሳፈሩት ሁሉ እሱ ብቻ ከሞት መትረፍ የቻለው በፕሌኑ ውስጥ 11 መቀመጫ ከሁሉ የተሻለው ስለሆነ ነው ወይ የሚል ጥያቄን ፈጥሯል። የአቪዬሽን ኤክስፐርት ፕሮፌሰር የሆኑት ጆን አሌክሳንደር ለሜይል ኦንላይን እንደተናገሩት እሱ በዚያ ፕሌን በዚያ ወንበር ላይ መቀመጡ እጅግ በጣም እድለኛው ነበር። እናም ያ የፕሌን መቀመጫ ትኬትን ማግኘቱ በህይወትና በሞት መካከል ያለው ልዩነት ሳይሆን አይቀርም ይላሉ። እሱ በተቀመጠበት ቦታ ምክንያት የተሻለ የመዳል እድል ነበረው ወይ ካልን አዎ የሚለው ይህ የሚታወቅ መልስ ነው ይላሉ። እናም በድንገተኛ አደጋ መውጫ አካባቢ መቀመጡ ከአደጋ ለመትረፍ በፍጥነት ለመውጣት ረድቶት ሊሆን ይችላል ሲሉ ይገልጻሉ። ከዚህ ቀደም የአሜሪካ ፌዴራል አቪዬሽን አስተዳደር የደህንነት ተቆጣጣሪ ሆኖ የሰራውና በአሁኑ ጊዜ የሲኤንኤን የደህንነት ተንታኝ የሆኑት ዴቪድ ሱቺ ስለ ራምሽ የመቀመጫ ሙያዊ አስተያየቱን ሲያስቀምጥ በዚህ የአውሮፕላን ክፍል የ11 የመቀመጫ ወንበር ላይ የተቀመጠው ሰው ከእንደዚህ አይነት ከባድ አደጋ መትረፍ መቻል የማይታመን ነው ሲሉ በጣም እንዳስገረማቸው ይናገራሉ። የሲኤንኤን የደህንነት ተቆጣጣሪ ኃላፊ የሆኑት ዴቪድ ሱቺ ያ የቪሽዋሽ መቀመጫ ያለበት ስፓር ተብሎ የሚጠራው የፕሌኑ ክንፍ ዋና የድጋፍ መስመር የሚያልፍበት ቦታ ነው። ለክንፉ ጥንካሬ የሚሰጥና ወሳኝ መዋቅራዊ አካል ነው። በክንፉ በኩል ያለው የአካባቢ ስፓር በጣም ጠንካራ ስለሆነ ከፍተኛ ኃይሎችን ይቋቋማል። ፕሌኖች ሲወርቁ ክንፉ ብዙውን ጊዜ በከፍተኛ ፍጥነት ከመሬት ጋር ይላተማል። በዛ ጊዜ ያ ቦታ የተሻለ ጠንካራ ቦታ ቢሆንም በዛ ላይ ሆኖ መትረፍ ግን የማይታሰብ አስገራሚ እድል ነው ይላሉ። አንድ የብሪታንያ የፓርላማ አባል የቪሽዋሽ ኩማር መትረፍ ምንም ከተአምር የዘለለ ነገር አይደለም ሲሉ ይናገራሉ። የአቪዬሽን ኢንዱስትሪ ተንታኝ የሆኑት አይሪን ኪንግ የተባሉት ግለሰብም ቪሽዋሽ ኩማር በፕላኔታችን በጣም እድለኛው ሰው ነበር ብለዋል። እሱ በእርግጥ በአውሮፕላኑ የኋላ ክፍልና የበለጠ አስተማማኝ ቦታ ላይ ተቀምጦ ነበር። ነገር ግን መታወቅ ያለበት በአንዳንድ የፕሌን አደጋ አጋጣሚዎችም ቢሆን ከፊት የተቀመጡ አንዳንድ ተሳፋሪዎችም በህይወት መትረፍ ችለዋል። እናም የመትረፍ ዕጣ ፈንታ በፕሌኑ አደጋ አይነት ላይ የተወሰነ ነው ሲል ይገልጻል። በአደጋው ወቅት 11 መቀመጫ ረድፍ ያለው የፕሌኑ ክንፍ ቀዳዳ ተፈጥሮ ነበር። እናም እሱ ለክንፉ ቅርብ በመሆኑ ይህም በእሳት ቃጠሎ እንዲወጣ አስችሎት ይሆናል ሲሉም ያክላሉ። ከፕሌኑ የኋለኛው ክፍል የተቀመጡ ተሳፋሪዎች ከአደጋ የመትረፍ ዕድላቸው የተሻሉ እንደሆኑ በሰፊው ይታመናል። ነገር ግን የዩኬ የአቪዬሽን ደህንነት ኤክስፐርት የሆነው ጁሊያን ብራይን እያንዳንዱ አደጋ የተለየ ነው ይላሉ። በዚያ ፕሌን በረራ ላይ 11 አስተማማኙ መቀመጫ እንደሆነ ግልጽ ነው። ነገር ግን ሁልጊዜ 11 ላይ መቀመጥ አያድንም። ምክንያቱም በዚህ አደጋ ላይ የቦይንግ 787 ውቅር አሰራር 11 የተሻለው ቦታ ቢሆንም ፕሌኖች ሁሉ በደርዘን የሚቆጠሩ የተለያዩ ውቅሮች አሏቸው ይላሉ። የአቪዬሽን ባለሙያዎች እንደሚናገሩትም ይህ መቀመጫ ከኋላ ያለው ወይም ከፊት ያለው ክፍል የሰዎችን ሕይወት ያድናል ማለት ቀላል አይደለም ይላሉ። ምክንያቱም አውሮፕላኖች በመቀመጫ አወቃቀሮች ውስጥ እንኳ በሰፊው የሚለያዩ ናቸው እና መትረፍ ካለም በአደጋው አይነትና ክስተት ላይ ባሉ ነገሮች የተመረኮዙ ናቸው ሲሉ ያስረዳሉ። የማሴ ዩኒቨርሲቲ የአቪዬሽን ትምህርት ቤት ዋና ስራ አስፈጻሚ የሆኑት አሾክ ፓዱቫልም በእኔ እይታ ይህ ንጹህ ዕድል ነበር ካሉ በኋላ በአውሮፕላን ውስጥ በጣም አስተማማኝ መቀመጫው የትኛው ነው ስለሚለው ጥያቄ ሲመልሱ ፕሮፌሽናል አቪዬሽን ኤጀንሲዎች የተወሰኑ መቀመጫዎች የመትረፍ ዕድል አላቸው የሚለውን እንደማይደግፉና ከፕሌን አደጋ በሕይወት የመትረፍ የሚቻልበት ዕድል ቁልፉ ያለው የደህንነት መመሪያዎች ማንበብ፣ መግለጫዎችን ማዳመጥ፣ የሰራተኞች መመሪያዎችን መከተልና
ሁልጊዜም በሚቀመጡበት ቦታ ሁሉ የመቀመጫ ቀበቶውን ማድረግ ነው ይላሉ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አደጋውን ከቃላት በላይ የሆነ ልብ ሰባሪ ክስተት ሲሉ የገለጹት የዚህ የፕሌን አደጋ መንስኤ እስካሁን ግልጽ አልሆነም። ሐሙስ ዕለት በህንድ በርካቶች ያለቁበት የዚህ የፕሌን አደጋ እንደ አውሮፓውያን ዘመን አቆጣጠር በ2011 ለመጀመሪያ ጊዜ ተዋውቆ ወደ ስራ የገባው ይህ የቦይንግ 787 ድሪም ላይነር አውሮፕላን የመጀመሪያው አደጋ መሆኑን የአቪዬሽን የደህንነት ኔትወርክ ዳታቤዝ ገልጸዋል። ስለ አደጋው ተጨማሪ መረጃ ለመሰብሰብ እየሰራሁ ነው ሲል ባወጣው መግለጫ ያስታወቀው ቦይንግ በህንድ አውሮፕላን አደጋ የምርመራ ቢሮ የሚመራውን ምርመራ ለመደገፍ ዝግጁ መሆኑን ገልጿል። የአሜሪካና የእንግሊዝ መርማሪዎችም ከብሔራዊ ትራንስፖርት ደህንነት ቦርድ አባላት ጋር በመሆን የህንድ ባለስልጣናትን ለመርዳት ወደ ህንድ እንደሚጓዙ አስታውቀዋል። የህንድ የሲቪል አቪዬሽን ዳይሬክቶሬት ጀነራል አውሮፕላኑ ከተነሳ ከሰከንዶች በኋላ ወደ አየር ትራፊክ መቆጣጠሪያ ክፍል ሜይዴይ የሚለው የአደጋ ጊዜ ምልክት ጥሪ ከፕሌኑ ተደርጎ የነበር ቢሆንም ከአየር ትራፊክ ቁጥጥር ለሚደረገው የምላሽ ጥሪ ግን መልስ አልሰጡም። ከዚያ ጥሪ በኋላም ብዙም ሳይቆይ ብዙም ከአየር ማረፊያው ባልራቀበት ሁኔታ ፕሌኑ ተከስክሷል ብሏል። በህንድ ታሪክ ሌላኛው በርካቶች ያለቁበት ሆኖ በሰፈረው በዚህ በአስከፊው ኤር ኢንዲያ የበረራ ቁጥር ኤአይ 171 ቦይንግ 787-8 ድሪም ላይነር የፕሌን አደጋ 169 ህንዳውያን፣ 52 ከእንግሊዝ፣ 7 የፖርቹጋል እና 1 የካናዳ ዜጋ በጠቅላላው 230 መንገደኞችን እና 12 የበረራ የቡድን አባላትን ጨምሮ በአጠቃላይ 241 ሰዎች ህይወት ሲያልፍ አንድ ሰው ብቻ ተአምራዊ በሆነ መንገድ መትረፍ ችሏል። በህንድ የበረራ ታሪክ ከዚህ በፊት የመጨረሻው የፕሌን የመንገደኞች አደጋ የነበረው በ2020 የደረሰ ሲሆን ኤር ኢንዲያ ኤክስፕረስ ቦይንግ 737 በደቡባዊ ህንድ ካለው ኮረብታ ማኮብኮቢያ ላይ ተንሸራቶ 21 ሰዎች የሞቱበት ሲሆን ሌላኛው ደግሞ በህንድ የደረሰው ታይቶ የማይታወቅ በዓለማችን እጅግ የከፋውና በአቪዬሽን ታሪክ ከፍተኛ የተባለው የፕሌን አደጋ በኖቨምበር 12 በ1996 ዓ.ም የደረሰ ሲሆን የሳዑዲ አረቢያ ቦይንግ 747 አውሮፕላን 312 መንገደኞችን አሳፍሮ መነሻውን ከህንድ ዋና ከተማ ኒው ዴልሂ መዳረሻውን ደግሞ ሳዑዲ አድርጎ በረራ እንደጀመረ በ60 ማይል ርቀት ላይ 37 ሰዎችን ከያዘው የካዛኪስታን ፕሌን ጋር በደመና ውስጥ ተጋጭቶ በአጠቃላይ 349 ሰዎች ያለቁበት አደጋ ሲሆን የዚህ አደጋ መንስኤም በምርመራ የተገኘው የመጨረሻ ዘገባ እንደሚያመለክተውም የካዛኪስታን ካፒቴኖች ትክክለኛ ከፍታ ላይ ባለመገኘታቸው እና ዝቅ ብለው መብረራቸው ግጭቱን አስከትሏል የተባለ ሲሆን የካዛኪስታን ካፒቴኖች የእንግሊዝኛ ቋንቋ ችሎታ አለመኖር፣ በአየር ትራፊክ ቁጥጥር ለሚቀርቡት አቅጣጫ መረጃዎች በቂ መረዳት ባለመገኘታቸው ለዚህ አደጋ ካበቃቸው ዋና ምክንያቶች አንዱ መሆኑን ነው በመጨረሻ የምርመራ ዘገባ ላይ የተገለጸው። በፕሌን አደጋዎች ላይ የቦይንግ ችግር ብዙ ጊዜ ተደጋግሞ ይነሳል። በኦክቶበር 29 2018 የቦይንግ 737 ማክስ 8 ፕሌን ከኢንዶኔዥያ ጃካርታ ከተነሳ ከደቂቃዎች በኋላ በኢንዶኔዥያ የባህር ዳርቻ ወድቆ 189 ሰዎች ካለቁበት የቦይንግ የፕሌን አደጋ ክስተት ከ5 ወራት በኋላ ማርች 10 2019 የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 ከአዲስ አበባ ከተነሳ ከደቂቃዎች በኋላ በደብረ ዘይት ተከስክሶ 157 መንገደኞች ሕይወት መቅጠፉ የሚታወስ ነው። ከዚያ የኢንዶኔዥያ የፕሌን አደጋ በኋላም ቦይንግ ማክስ 37 የዲዛይንና የሶፍትዌር ችግር እያለበት ተጨማሪ አደጋዎች ሊያመጣ እንደሚችል እየታወቀ ነው። የበረራ ፍቃድ አግኝቶ በኢትዮጵያ በረራ ላይም ይህ የተከሰተው ሲሉ በርካቶች ቅሬታቸውን አሰምተዋል። ይህንንም ተከትሎ በጊዜው ቦይንግ 737 ማክስ አውሮፕላን ከበረራ በመታገዱ ብቻ $9 ቢሊዮን ኪሳራ አጋጥሞታል። ከዚያ በኋላም ቦይንግም እግዱ ሳይነሳ ከቆየ የቦይንግ 737 ፕሌንን ማምረት አቆማለሁ እስከ ማለት አድርሶት ነበር። ነገር ግን የቦይንግ ኩባንያ ቀደም ሲል ይታይ የነበረውን የበረራ መቆጣጠሪያ የሶፍትዌር ሲስተሞች ላይ ማሻሻያዎችን ማድረጉን ጨምሮ የፓይለት የስልጠና ሂደቶችንና ፕሮቶኮሎችን ማሻሻያዎች ማድረጉ ከተገለጸ በኋላ ለ3 ዓመታት ለሚጠጋ ጊዜ ከበረራ ታግዶ የነበረው ቦይንግ 737 ማክስ 8 አውሮፕላን በ2021 መገባደጃ ላይ እግዱ ተነስቶ ኢትዮጵያን ጨምሮ አብዛኞቹ ሀገሮች ዳግም ወደ አገልግሎት መመለሳቸው ይታወሳል። ሐሙስ ዕለት በህንድ የደረሰው የቦይንግ 787 የመንገደኞች አውሮፕላን መከስከስ አደጋም ፕሌኑ ለምን እንደተከሰከሰ ባይታወቅም ትኩረቱን ወደ ተጨነቀው አምራች ኩባንያ ቦይንግ ላይ እያደረገ ነው። ከዚህ የህንድ የፕሌን አደጋ በኋላም ከሰዓት በኋላ በነበረው የንግድ ልውውጥ የቦይንግ አክሲዮኖች ከ4% በላይ መቀነሳቸው ተነግሯል። ይቅር ከማይለው ከአስከፊው የፕሌን አደጋ በተአምር ካልተረፉ በቀር በህይወት መገኘት የማይታሰብ ነው። ነገር ግን አደጋ የማጋጠም ዕድሉ በጣም አነስተኛ በመሆኑ የሰዎች ህይወት ማጣትን ከመኪና ጋር በማነጻጸር በ2022 ዩኤስኤ ፋክትስ ያቀረበው የጥናት ስታቲክስ ዘገባ እንደሚጠቁመው ከሆነ ከአውሮፕላን ይልቅ በመኪና የሚጓዙ ሰዎች የመሞት ዕድላቸው ከ2000 እጥፍ በላይ እንደሚበልጥ ነው። ወይም ይላል
በፕሌን በረራ ከሚያደርጉ ከ11 ሚሊዮን ሰዎች ውስጥ አንድ ሰው የመሞት እድል ሲኖረው በመኪና ከሚጓዙት 5000 ሰዎች ውስጥ ደግሞ አንድ ሰው የመሞት እድሎች ሲያጋጥሙት በመኪና ከሚጓዙት ይበልጥ ደግሞ በ30 እጥፍ በሞተር ሳይክል የሚጓዙት የሞት እድል እንደሚያጋጥማቸው ነው በአሜሪካ የተደረገው ጥናታዊ የስታቲክስ ዘገባ የሚጠቁመው።